አህለን ሀባይብ እንግዲህ የአቶ ፉአድ ሁለተኛ ሚስት የሙቤ እህት ሆና መጥታለች። እኔ የገረመኝ ሴቶችዬ አይናችሁም ልባችሁም የሚደፈነው ለምንድን ነው? ያ ትዳሩን ልጁን ትቶ የመጣ ሚስቱን ትቶ የመጣ ባለኒ ባል ይሆነኛል እኔንም ትቶኝ አይሄድም ብላችሁ ልባችሁን ደፍናችሁ አይናችሁን ጨፍናችሁ የምትቀበሉት ምን እየሆናችሁ ነው እናንተ አንዳንድ እርካሽ ሴቶች ማለት ነው? ምን አይነት አስተሳሰብ እያላችሁ ነው ሴቶችዬ? ሙቤና አህሙ ትክክል ናቸው። አህሙ የፎዙ ጠበቃ፣ ሙቤ ደግሞ ሁለት የዋሆች ማለት ነው። ሁለት የሰው ትዳር በጥብጠሽ መግባት አትችም፣ የሰው ትዳር በጥብጠሽ የገባሽበት ትዳር አይሆንሽም እያለ እንግዲህ ሙቤ ለእህቱ እየተከራከረ ነው። አንድ ያናደደኝ ነገር አለ ዛሬ ቪዲዮ ላይ ማለት ነው። ሊቃም መቼ ጀምሮ ነው መጫወቻ የሆነው? ለምንድን ነው የምታሾፉበት? እንዲህ ሊቃ በዚህ መልኩ ነው ወይ የሚለበሰው? ትክክለኛ ለባሽ ከሆንሽ እንደዚህ ነው ወይ የሚለበሰው? ምን ላይ አይተሽ ነው እንደዚህ ተለብሶ ሊቃ? ያንቺን ፊት ለመሸፈንያ ለምን በማስክ ሸፈነሽ አትመጭም? እንዳትታወቂ ወይንም መልክሽ እንዳይታይ ከፈለግሽ እኮ በሊቃብ በተከበረው ልብስ አይደለም ተሸፍኖ የሚመጣው። ሊቃብ መቼ ተጀምሮ ነው እንደዛ አፍንጫ ላይ ተደርጎ ከላይ ቅንድብሽ እየታየ ሊቃብ ተብሎ የተመጣው? ጸጉርሽን የግመል ሻኛ አስመስለሽ። እኔ አህሙና ሙቤ እዚህ አይነት ነገር ላይ ሁለት የዋሆች ባትገቡ በጣም መልካም ነው የምለው። ፉአድ እንደጀመረው ቢሾው ያግባት፣ ቢሾው ምን ያርግ፣ ቢሾው ትዳሩን ይፍታ ብተውት ማለት ነው። ይሄንን አስቀያሚ ማለት ነው ብላችሁ ደግሞ ሃይማኖትን የሚነካ ነገር ሊቃም መጫወቻ አድርጋችሁ ይዛችሁት መጣችሁ። እኔ የሙቤና የአህሙ መልካምነት በደንብ ታይቶኛል። ጥሩ ነው የምትሉ ላይክ እያደረጋችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ጤና ይስጥልኝ ብያለሁ። ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ፣ ነባሮቹ ላይክ ሼር እያደረጋችሁ ኮሜንቱን አሸብርቆት። ሁሌም እንደተለመደው እንደምላችሁ ላይክ ባካችሁ ላይክ አትርሱ፣ እባካችሁ ላይክ አድርጉልኝ ማለት ነው። ዛሬ በጣም ተናድጄ ነው የመጣሁት። በጣም እኔ ፉአድ በፎዙ ላይ ሁለተኛ ሚስቱን ማንጣቱ ሳይሆን ያናደደኝ የሊቃም መጫወቻ ማረጓ ነው። በሊቃብ እየቀለደች መንጣቷ። ሊቃም ማለት ምን ያክል ቦታ እንዳለው በእስልምና ምን ያክል የተከበረ ልብስ እንደሆነ አላወቀችም። ስለማታቅ ነው እንደዚህ ለብሳ የመጣችው። አውቀሽም ከሆነ ደግሞ አላህ ይስራሽን ይስጥሽ ማለት ነው። በዚህን ያክል ደረጃ ሚዲያ ላይ እኮ ነው የመጣሽው። የት መስሎሽ ነው? መጫወቻ ነው እንዴ ሊቃብ እንደዚህ? ሱብሃንአላህ ወላሂ በጣም ነው የተናደድኩት፣ በጣም ማለት ነው። እና እንግዲህ ዛሬ አህሙንም የጠራበት መንገድ እንግዲህ አህሙ ነው ያገናኛቸው በሚል ነው ሙቤ እንግዲህ አህሙ ደግሞ በማያውቀው ጉዳይ ምኑቱን የሚያውቀው ጉዳይ የለም ማለት ነው። ያው ከበፊቱም እንዳያችሁት አህሙ ለፉአድ ሁለተኛ ሚስት እንዳላመጣለት ሁላችንም የምናውቀው ነው። ሁለተኛ ሚስት ትቅርብህና ትዳርህን ያዝ፣ ልጅህን አሳድግ በሚለው ሰዓት ነው እንግዲህ ከፉአድ ጋር በዚህ በሚያስቀይም ፊቱ የሚያስቀይም ነገሮችን እየተናገረው እዚህ ደረጃ የደረሱት ማለት ነው። ከሴት ጎን ከፎዙ ጎን ስለሆነ አህሙ ማለት ነው። እና ሙቤ ደግሞ እንግዲህ እሱ ይሆናል ያገናኛቸው ብሎ ነው እንግዲህ በማያውቀው መንገድ እየዶለው አህሙን እዚህ ነገር ላይ ማለት ነው። እሷም አታውቀውም። እኔ የማውቀው ጉዳይ የለኝም፣ እኔ እና እሱ ነን የተገናኘ ነው። በተቸገርኩ ሰዓት ከጎን ሆኖ ያጽናናኝ እሱ ነው ትላለች። አንድ ደግሞ መሸሸጊያ የምታደርጉን ነገር አላችሁ። በእኛ ነው የመጣኸው ሙቤ። ትክክለኛ ልጅቱ ከአረብ ሀገር አይደለም የመጣችሁ ከቡታጀራ ነው። በቃ ከቡታጅራ እየለቃቀማችሁ እንደናንተው አሁን ላይ ኢትዮጵያ ዩቲዩበሮች በሙሉ ያጠቃላችሁ ያዛችሁት ቡታጅራዎች ናቸው አይደለም? እሷን ለምንድን ነው ከቡታጅራ ነው የመጣችሁ ለማለት እየፈራኸው ከአረብ ሀገር እያላችሁ እንትን የምትሉት ማለት ነው የምታለባበሱት በእኛ የምትሸሸጉት። መቼም የአረብ ሀገር ሴት በባሏ ትከዳለይ፣ ገንዘቧን ትበላለይ በሚለው ማለት ነው። ባሏ አሰቃይቷት እንዴት ሆና ተሰቃይታ ትዳሯን እንዳጣይ ስለማቅ ነው ብለሃል አይደለም? እና ታዳ የአረብ ሀገር ሴት ብቻ ነች ትዳሯን በአጉል ነገር የምታጠው።
ለምንድነው በአረብ ሀገር ሴቶች የምታለባብሱት? እኔ ሙቤ እዚህ ጋር አጥፍቷል እያልኩ አይደለም። ነገር ግን ከውጭ ነው የመጣችሁ የሚለው ፓርት ላይ ነው ሙቤ ያናደደን። ትክክል ነው ሙቤ አመጣጡ ትክክል ነው። እንደዛ ተሰቃይተሽ እንደዛ ባልሽ እንደዛ ጎርቶሽ እንደገና ደግሞ አሁን እንዴት ነው ሁለተኛ የምታገቢው? ለዛው ሚስቱ ያልፈቀደች ነው የሚለው። እሱ ደግሞ ፈቅዳልኛል ብሎኛል ነው የምትለው። በፍጹም ፎዙ አልፈቀደችም። ሁለተኛ መደረብ አልፈልግም ፍታኝ ብላ በቀይ ካርድ እፊቱ ደቅናለታለች። ቀይ መስመር ማለት ነው። አንቺ ደግሞ በማታውቂው ነገር ሙቤ ወንድምሽ በችግርሽ ጊዜ ከጎንሽ የሆነውን በዚህን ያክል የሚቆረቆርልሽን ለወንድ ብለሽ ለውጠሽ ደግሞ መልሰሽ እዛው መከራ ትገቢያለሽ ማለት ነው። በፊት አሳለፍሽው መከራ። እኔ ሴቶች በምን አይነት ጭንቅላት አሁን ላይ ጭንቅላታችሁ ተገልብጧል ልበል፣ ማሰቢያችሁ አይናችሁ ተደፍኗል ልበል፣ እንደው በመላው ሴቶች ማለት ነው። ምን እንደ ደፈናችሁ አላቅም። ወንድ ወደ ህይወታችሁ ሲመጣ የሚከዳን የማይመስላችሁ ከዛችኛዋ ሚስቱ ጋር በምንድን ነው የተለያየው? ምን አይነት ህይወት ነበረው ብላችሁ የማታጠኑት ለምንድን ነው? ፎዙንና ልጁን ትቶ እንደመጣ አንቺን ትቶሽ የማይሄድበትን ምን እርግጠኛ ሆነሽ ነው? ወንድምሽ እኮ አሁን ሙቤ እኮ ላንቺ ማለት ነው ላንቺ እንደዚህ የሚጨቃጨቀው እንደዚህ በዚህ ባስቀያሚ ፊት የሚሰቃየው ያለፍሽበትን ህይወት መልሰሽ እንዴት ትደግሚዋለሽ? እንደገና ደግሞ እዛ የሚጎዳ ሰው አለ። የእሷ እንባና የእሷ ጉዳት መልሶ አንቺ ላይ ይደርስብሻል ነው እያለ ያለው። ትክክል። አህሙ የፎዙ ጠበቃ ማሻአላህ ሁለት የዋሆች ናቸው አሁን ላይ የገጠሙት። ነገር ግን የገጠሙት ሰውዬ ደግሞ ይሄ ነው እንደምታዩት። ይሄ እኔ ሁልጊዜ እምላችኋለሁኝ ከፉአድ ጋር ማለት ነው ከፉአድ ጋር ንግግር አያስፈልግም ለመቀያየም ማለት ነው። ፊቱ ብቻ ያስቀይማል ሰውን። ንግግር እንደዚህ አስቀያሚ ቃላት አውጥቶ መነጋገር ምናምን አይደለም ከፉአድ ጋር የሚያቀያይመው። ፊቱ ራሱ ገና ሲመጣ በጣም ነው የሚያስቀይመው ሰውን ማለት ነው። ለዚህ ለቃላት ይቅርታ አንዳንድ ያኔ በተፈጥሮ እንዳትሉኝ፣ ግን ተፈጥሮ ሳይሆን ይሄ ራሱ የሚያመጣው ነው እና አህሙ በማያውቀው ጉዳይ ነው እንግዲህ ሙቤ እሱ ያገናኛቸዋል ብሎ አጣርቶት እንግዲህ መልሶ በዚህ በአቶ ፉአድ እንግዲህ አፍንጫውን እየነፋበት አላቀውም ምናምን እያለ ያለው ማለት ነው። ነገር ግን አህሙን አላቀውም ከማለት በፊት ይችልኝ ደግሞ በውሸት ከማሳመን ፎዙ ፈቅዳልኛል ብለህ ይችኛዋን ተስፋ ተምሰጣት ትዳርህን አስተካክለህ ብትይዝ ይሻልሃል። እናንተ ወንዶች ወንድ የሚባለው ነገር ብቻ ስለተሰጣችሁ ሁለተኛ ሚስት ላይ አትንጠልጠሉ። አሁን ፉአድ አንተ ነህ እንደው ሚስትህና ልጅህን ይዘህበት የተቀመጠህ ቤት እኮ ታየልህ፣ በካሜራ ታየ። እሷን አስተካክለህ ሳትይዝ እንዴት ነው ሁለተኛ የምትደርበው? ፎዙ ትክክል ናት። በቃ ፍታት። የእሷን መብት መከበር አለበት። በቃ ፈታሃት። ይችኛዋን ደግሞ እንዳረግህ አርገህ ደግሞ እሷ አስረግዝህ አስወልደህ ደግሞ ሌላኛዋን ፈልግ። ፎዙ ግን ትክክል ናት። በቃ መብቷን የምታስከብር ሴት፣ ቆፍጣና ሴት እንደ ፎዙ አላየሁም። በቃ ፍታኝ፣ አልፈልግም፣ አትችልም ሁለተኛ ሚስት ብላለች። ምክንያቱም ስለምታቅህ ማለት ነው። ጠንቅቃ ስለምታቅህ የት እንዳኖርካት ምን እያበላህ እንደምታኖራት ምን እንደምታረግላት ስለምታቅህ አልፈልግም ሁለተኛ ብላለች። እና ያለህ አማራጭ መልቀቅ ነው። ይችኛዋም አይኗ ተደፍኗል። ይችኛዋ አሁን አልነቃችም። ሙቤ ነገ አሁን ፎዙን ይዘህ መጥተህ ወይ በጥፊ ታላጋታለህ። ምን አለ በጥፊ ያላግተሃት ቢሆን ማለት ነው። እህትህ ሆነች ማለት ነው። ነገር ግን ያክስቴ ልጅ ነኝ ብለሃል። ያክስትህ ልጅ ሆና ግን ሊቃቢስት ተብዬዋ ታንተ ጋር ትሽለጠለጣለች። ሊቃቢስት ሆናችሁ ታክስቷ ልጅ ጋር በዚህኛ ያክል ደረጃ ወንድም እህት እየተባላ በየት ነው የእናንተ ሸሪዓ? እንደው በየት ነው የት ነው ያለባበሱን ህግ የተማርሽው? ያክስትሽ ሊላንቺ ምንሽ እንደሆነ የተማርሽውና እንደዚህ ወንድምት አረዛሪ እኔ እንደው በጣም ነው ያናደዱኝ። ምክንያቱም ለተቃራኒ እንትን አሳልፎ መስጠት ማለት ነው። ሊቃብ እንደዚህ ነው የሚለበሰው? እንደዚህ ነው ወይ? እኔ አሁን
ከፎዙ ህይወት ውጭ ለማለት አይደለም በአብዛኛው የመጣሁት አለባበሷ በጣም ስላስጠላኝ ነው። በጣም ለምንድነው በሊቃብ የምትሸፈኑት? ለምንድነው በሃይማኖት የምትደበቁት? ማን የፈቀደላችሁ በሃይማኖት እንድትደበቁ? ለእናንተ የሆነ ነገር ለማድረጊያ በሃይማኖት የምትደበቁት ለምንድን ነው? ራሳችሁን ችላችሁ አትሰሩም? የምትሰሩትን ስራ ተወንድ ጋር እየተለጣጠፋችሁ ሊቃብ ተለብሶልኛል። ተሐጅ ነብይ ወንድ ጋር ተለጣጥፈሽ እንዴት ነው ሊቃብ የምትለብሽው? ሙቤ እኮ ላንቺ ባልሽ መሆን ይችላል። ያክስቱ ልጅ ነሽ። እንግዲህ ጠብቁ። ነገ አህሙና ፎዙ ይመጣሉ። የፎዙ ጠበቃ አህሙ በዚህን ደረጃ ባትጋፈጥ ጥሩ ነበር። ነገር ግን ለፎዙ ስትል ተጎኗ መሆን ስላለብህ ነው እየተጋፈጥክ ያለኸው። ሙቤም እንግዲህ የሰው ትዳር በጥብጠሽ በጭራሽ መግባት አትችይም ሰው ህይወት ላይ። አንቺስ የሷ እድል እንደማይገጥምሽ ምን እርግጠኛ ሆንሽ? እያለ እንግዲህ እየተጨቃጨቀ ይገኛል ማለት ነው። ፎዙ መጥታ እንግዲህ ነገ እውነቱን ስትነግረው ሙቤ ምን አይነት ውሳኔ በእህቱ ላይ እንደሚወስን መገመት ቀላል ነው ማለት ነው። ምክንያቱም ፎዙ ስላልፈቀደች ማለት ነው። እና ሀባይቦቼ በጣም ነው ያሳዘነኝ ዛሬ። በጣም እኔ ስለነሱ ሁለተኛ ሚስትነት ተፎዙ ህይወት ውጪ አንተ ትዳር ምራልል አይደለም ዛሬ የመጣሁት። አለባበሷ ስላስጠላኝ ብቻ ነው። ለበቃ ለባሽ ነን ካላችሁ በስነ ስርዓት ልበሱት። ልብሱን እንኳን ይሄን የተከበረው ልብስ እንኳን በደንብ ልበሱት። ቢስሚላህ። ለምንድነው በሃይማኖት የምትደበቁት? ለሆነ ነገር ለምንድነው በሃይማኖት የምትሸሸጉት? ያልገባኝ ነገር እና ሀባይቦቼ አህሙ የዋሁ ሙቤ የዋሁ አልሆነ ነገር ውስጥ መግባታችሁ በጣም ያሳዝናል። በጣም እንግዲህ በቀጣይ ቪዲዮ እንመጣለን። የፎዙና የሁለተኛዋ ሚስት ምላሽ ምን እንደሚሆን ጠብቁ። ፎዙ መጥታ በጥፊ ወይ ታላጋታለች ትላላችሁ ሀባይቦቼ። እንመጣለን በአዲስ ቪዲዮ። እስከዛው እናንተ ላይክ እያደረጋችሁ ጠብቁኝ። ባይ ባይ። መጨረሻ ላይ ማለት የምፈልገው ሀባይቦቼ ነገ መጥታ ፎዙ ማለት ነው አልፈቀኩም ስትል የዚች ህይወት ምን እንደሚደርስ ጠብቁ።